በሰሜን ሸዋ ዞን ኩዩ ወረዳ በጠላፊዎቿ ወደ ገደል የተወረወረችው ታዳጊ ተማሪ ጉዳይ በአካባቢው ቁጣ የፈጠረ ክስተት ሆኗል። የተገደሉት ሰዎች አካላቸው ላይ ከፍተኛ ጉዳት ደርሶባቸው ስለነበር ይሄ እከሌ ነው ለማለት እንኳን እንዳልተቻለ የአይን እማኞቹ ይናገራሉ። የገዳሙ አስተዳዳሪም ሬሳውን ለየብቻ ከፋፍለን እየለቀምን ነው ያነሳነው፣ ሙሉ አካላቸውን አላገኘንም ብለዋል። ሰላም ጤና ይስጥልን ውድ የኤልዳ ሚዲያ ተከታታዮች፣ በዛሬው ዜናዎቻችን ትኩስና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ተከታተሉን። ለሚዲያችን አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮ ላይክ በማድረግ ይጀምሩ። ለወዳጅ ዘመድ ሼር በማድረግ በማጋራት ሐሳብ አስተያየት ካላችሁ በኮሜንት መስጫው ላይ ያስፍሩልን። ወደ ቪዲዮ። አንደኛ፣ ልጄን ጠላፊዎች ወደ ገደል ወርውረዋት የዊልቸር ቁራኛ አደረጉብኝ ሲሉ አባት በሐዘን በተጫነው ስሜት ይናገራሉ። በኦሮሚያ ክልል በሰሜን ሸዋ ዞን በአንዲት 7ኛ ክፍል ታዳጊ ላይ የተፈጸመው ድርጊት የአካባቢውን ነዋሪ ከማሳዘን አልፎ ስጋት ውስጥ ከቶታል። ለዚህም ምክንያቱ ደግሞ በቅርቡ አንዲት የ17 ዓመት ታዳጊ ተጠልፋ ወደ ገደል በመወርወሯ ከሞት ብትተርፍም የጀርባ አጥንቷ ተሰብሮ እጅና እግሯ ማዘዝ የማትችልበት ከባድ የአካል ጉዳት ስለደረሰባት ነው። የነዋሪው ፍርሃት ምንጭ የሆነው ጉዳይ ከዚህም ከፍ ይላል። በአካባቢው ያለው የጸጥታ ችግር እና ከእርሱ ጋር ተያይዞ እየተስፋፋ የመጣው ጠለፋ ታዳጊ ሴቶችን ከትምህርታቸው ከማስተጓጎሉ ባሻገር ለአካላዊና ስነ ልቦናዊ ጉዳት መዳረጉ ነው። ተምራ ለትልቅ ቦታ ትደርሳለች ብለው የሚጠብቋት ልጃቸው በጠላፊዎች በተፈጸመባት ጥቃት ለከባድ አካል ጉዳት የተዳረገችባቸው እና ስማቸው እንዳይጠቀስ የጠየቁት አባት ልጃቸው መንቀሳቀስ የማትችል ጉዳተኛ ሆናለች። የዞኑ ትምህርት ቢሮ እንደሚለውም በአካባቢው ትምህርት ቤቶች እየተዘጉ ያሉት እየጨመረ ባለው የሴቶች ጠለፋን ጨምሮ በጸጥታ ስጋት ምክንያት እንደሆነ ይገልጻሉ። በሰሜን ሸዋ ዞን ኩዩ ወረዳ በጠላፊዎቿ ወደ ገደል የተወረወረችው ታዳጊ ተማሪ ጉዳይ በአካባቢው ቁጣ የፈጠረ ክስተት ሆኗል። ወላጅ አባቷ እንደሚናገሩት ድርጊቱን የፈጸሙት ግለሰቦች በድፍረት ለሕግ ማቅረብ የሞከረ የለም። ልጄ በትምህርቷ አንደኛ ነበረች፣ ወንጀለኞች በአጭር አስቀሯት እንጂ ሲሉ አባትየው በቁጭት ተናግረዋል። ልጃቸው ወደ ትምህርት ቤት እየሄደች ሳለ 7 ጎረምሳዎች በጩቤ አስፈራርተው እንደጠለፏት የተናገሩት እኚህ አባት ልጄ በወቅቱ ከተማሪዎችና ከአስተማሪዎቿ ጋር ነበረች። ወንጀለኞቹ ግን ሁሉን አስፈራርተው ካባረሯቸው በኋላ እሷን እየጎተቱ በግድ ይዘዋት ሄዱ። መንገድ ላይ አልሄድ ብላ ስታስቸግራቸው ግን በዚያው ወደ ነበረ ገደል ወረወሯት። ልጃቸው በሕይወት ብትተርፍም የጀርባ አጥንቷ ተሰብሮ እጅና እግሯን ማዘዝ እንደማትችል ገልጸዋል። ራሷን ስታ ስለነበረ ሞታለች ብለው ቅጠል እላዩዋ ላይ አስቀምጠው ሄዱ። እኛ ጉዳዩን ሰምተን ወደ ቦታው ሄደን ተባብረን ወደ ሐኪም ቤት ወሰድናት። የወረዳው ጤና ጣቢያ ከአቅሙ በላይ ስለሆነ ልጃቸው ወደ ፍቼ ሆስፒታል እንደተወሰደች ገልጸዋል። እዚያም አልቻለችም፣ ወደ ሌላ ሆስፒታል ተወሰደች። እኔ እርሻዬን ትቼ እሷን ለማሳከም ተንከራተትኩ። ያለኝን ጥሪት ጨረስኩ። ይህን ወንጀል የፈጸሙት ወጣቶች በሕግ ቁጥጥር ስር እንዳልዋሉ እና እንዲያውም ቤተሰቡን እያስፈራሩ እንደሆነ ወላጅ አባት ይናገራሉ። በሕግ ቁጥጥር ስር አልዋሉም፣ እያስፈራሩን ነው፣ ቤተሰቡንም ያስፈራራሉ። አሁን ልጄ በዊልቸር ላይ ነው ያለችው። ተቸገርን። የጀርባ አጥንቷ ነው የተሰበረው፣ ጭንቅላቷም 3 ቦታ ተፈንክቷል። ከባድ ጉዳት ነው የደረሰባት። እጇም እግሯም አይንቀሳቀስም ሲሉ ይናገራሉ።
የሰሜን ሸዋ ዞን የትምህርት ቢሮ ኃላፊ አቶ ጋሹ አክሊሉ እንደተናገሩት በዞኑ 9 ወረዳዎች በጸጥታ ችግር ምክንያት በብዙ ቦታዎች የመማር ማስተማር ሂደት መስተጓጎሉን ተናግረዋል። ሴት ልጆች ከትምህርት ቤት እንዲቀሩም ሆኗል። በጉልበት ሴት ልጆች በየጊዜው ይጠፋሉ። ተከሰው በፍርድ ቤት ጉዳያቸው እየታየ ያሉም አሉ ብለው ይናገራሉ። በዞኑ 9 ወረዳዎች ጠለፋን ጨምሮ በሌሎችም ስጋቶች 87 ተማሪዎች ትምህርት ማቆማቸውን የገለጹት ኃላፊው ችግሩ በስፋት የተስተዋለባቸው ትምህርት ቤቶች የሚገኙት በደራ ግራር ጃርሶ፣ ይርዳቡ፣ አቦቴ፣ ሙሌ፣ ወረ ጃርሶ ወረዳዎች እንደሆኑ ይገልጻሉ። በኩዩ ወረዳ ከአንድ ትምህርት ቤት 5 ተማሪዎች ከትምህርት ቤት ተጠልፈዋል። በተመሳሳይ ያያ ጉለሌ ወረዳ ከትምህርት ቤት ውስጥ የተጠለፈች ሴት ልጅ አለች ብለዋል ኃላፊው። አክለውም ይሄ ብቻ ሳይሆን ተደፍረው የወለዱ አዳጊዎችም አሉ። በዚህ የተነሳ ትምህርታቸውን ያቋረጡም አሉ። እኔ ራሱ ተጠልፋ እንድትወልድ የተገደደችና ትምህርቷን ያቆመች ልጅ አጋጥማኛለች ሲሉ ተናግረዋል። ስትጠለፍ የጸጥታ አካላት ጠላፊዎቹን ተከታትለው ታጣቂዎች ያሉበት ቦታ ሲደርሱ ነው የተመለሱት። በጠራራ ፀሐይ ነው የጠለፋት በማለትም ተናግረዋል። ልጃቸው በጠላፊዎች ከገደል የተወረወረችባቸው አባት ልጄ በትምህርቷ ጎበዝ ተማሪ ነበረች፣ ትምህርት እየወደደች ከትምህርቷ አፈናቀሏት፣ ወንጀለኞች ከጓደኞቿ በታች አደረጓት ሲሉ ይናገራሉ። የ7ኛ ክፍል ተማሪ የነበረችው ልጃቸው ሁል ጊዜ አንደኛ ስለምትወጣ ትልቅ ደረጃ ትደርሳለች ይሉ እንደነበር የገለጹት አባት በአጭር አስቀሯት። በሰው ልጅ ላይ መድረስ የሌለበት ነገር ነው የደረሰባት በማለት ሐዘን በተጫነው ድምፅ ተናግረዋል። አባትየው አክለውም ተወልደን ባደግንበት አገር ነው ይህ የተፈጸመብን። ይህን የፈጸሙት በሕግ ለመጠየቅም የደፈረ የለም። እነዚህ ሰዎች በሌላ ሴት ልጅ ላይም ተመሳሳይ ወንጀል ሊፈጽሙ ይችላሉ ብለዋል። በዚህ አገር ሴቶች መብት አላቸው ይባላል። ምን መብት አላቸው? የታለ መብታቸው? ልጄ በተጠለፈችበት ቀን ሌሎች 3 ልጆች ተጠልፈዋል። 3ቱም ከዚያው ትምህርት ቤት ነው የተጠለፉት። መንግስት እንዲያግዘን ነው የምንፈልገው ሲሉ ይናገራሉ። ለአካል ጉዳት በተዳረገችው ታዳጊ ላይ ወንጀሉን የፈጸሙት በሕግ አለመጠየቃቸው በአካባቢው ነዋሪው ላይ ስጋት በመፍጠሩ የተጎጂዋን አባት ጨምሮ ሌሎችም ያሉበት ሁኔታ በነፃነት ለመናገርም እንኳን እንደማይደፍሩ ይናገራሉ። የሰሜን ሸዋ ዞን የትምህርት ቢሮ ኃላፊ አቶ ጋሹ ጠለፋ ትልቅ ጫና እንደፈጠረና ሴት ልጆች ትምህርት ቤት መሄድ ማቆማቸውን አስረግጠው ገልጸዋል። ኃላፊው እነዚህ የጠለፋ ወንጀሎች በስፋት የሚፈጸሙት ፋኖ እና የኦሮሞ ነጻነት ሰራዊት በሚንቀሳቀሱባቸው አካባቢዎች እንደሆነም ተናግረዋል። ከዚህ ቀደም 234 ትምህርት ቤቶች ተዘግተው እንደነበርና እስካሁን ያልተከፈቱት 96ቱ መሆናቸውንም ተናግረዋል። አብዛኛዎቹ ያልተከፈቱት ትምህርት ቤቶች ያሉት ፋኖ በሚንቀሳቀስባቸው ቦታዎች ናቸው። ቀሪዎቹ ደግሞ የኦሮሞ ነጻነት ሰራዊት የሚንቀሳቀስባቸው አካባቢዎች የሚገኙ ናቸው። ከእነዚህ ውስጥ 18 ትምህርት ቤቶች የተዘጉት ደራ ወረዳ ነው። ወረ ጃርሶም እንዲሁ። በእነዚህ 96 ትምህርት ቤቶች ይማሩ የነበሩ ከ14000 በላይ ተማሪዎች በትምህርት ገበታ ቀርተዋል ሲሉ ይናገራሉ። ምንጭ ቢቢሲ አማርኛ። ሁለተኛ፣ በአማራ ክልል መሃል ሳይንት ገዳም ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች መገደላቸው ተሰማ። በአማራ ክልል ደቡብ ወሎ ዞን
በመሃል ሳይንት ወረዳ በሚገኘው ርዕሰ አድባራት ወታዕካ ነገሥት አትሮንሰ ማርያም ገዳም ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች እንደተገደሉና ከ20 በላይ ሰዎች እንደተጎዱ የገዳሙ አስተዳዳሪ እና የዓይን እማኞች ገለጹ። ቅዳሜ የካቲት 28 2018 ዓ.ም ከረፋዱ 3 ሰዓት ተኩል አካባቢ በሞርተር ጥቃት እንደተፈጸመ የርዕሰ አድባራት ወታዕካ ነገሥት አትሮንሰ ማርያም አስተዳዳሪ መክብብ አባ ገብረ እግዚአብሔር ኃይለ ማርያም ተናግረዋል። ከዕለቱ ቅዳሴ በኋላ በደረሰው ጥቃት የገዳሙ አበው መነኮሳት፣ ዲያቆናት እና የድጓ ተማሪ መገደላቸውን የገዳሙ አስተዳዳሪ ተናግረዋል። በተፈጸመው ጥቃት አባታቸው እንደተገደለባቸው የገለጹት መሪ ጌታ ስሙር ከቤተ ክርስቲያኑ ጩኸት ሲሰማ እየሮጥኩ ብሄድ እንደዛ ሆኖ አገኘሁት። ብዙ አስክሬን ተመለከትኩ። አስክሬኖቹን አይቼ ለቤተሰቦቻቸው ሰጠሁ ብለዋል። የገዳሙ አስተዳዳሪ በበኩላቸው የገዳሙ መሪጌታ የድጓ አድራሽ እና በዕለቱ ለሙት ዓመት መታሰቢያ መባ ይዘው ወደ ገዳሙ የሄዱ አዛውንት ሴት እግራቸው እና እጃቸው እንደተቆረጠ የተናገሩ ሲሆን የደብሩ ጥበቃ ደግሞ ዓይናቸውንና እግራቸውን እንዳጡ አስረድተዋል። በተጨማሪም የመሳሪያ ፍንጥርጣሪ የመታቸው 21 ሰዎች መቁሰላቸውን አስተዳዳሪው ገልጸዋል። በወረዳው በሚገኙ እንዲሁም ደሴ ከተማ ባሉ ሆስፒታሎች ሕክምና ላይ እንደሚገኙም አክለዋል። ከቅዳሴ በኋላ የቤተ ክርስቲያኑ አገልጋዮች ለመባ በተሰበሰቡበት ወቅት ጥቃቱ እንደተፈጸመና የአካል ጉዳት የደረሰባቸውም ካህናት፣ መነኮሳት፣ የአብነት ተማሪዎችና ዲያቆናት እንደሆኑም ተናግረዋል። አሁን ደብሩ ላይ ያለሁት እኔ ብቻ ነኝ፣ ከመቶ ያላነሱ አገልጋዮች ነበሩ ያሉት አባ ገብረ እግዚአብሔር የተቀሩት አገልጋዮች እንደሸሹና ሌሎች አገልጋዮች ደግሞ በሕክምና ላይ እንደሚገኙ አስረድተዋል። የገዳሙ አስተዳዳሪ የቤተ ክርስቲያኑ አዳራሽ፣ የቤተ ክርስቲያኑ ቆርቆሮ እና የምዕመናን ቤት ላይም ጉዳት መድረሱን ተናግረዋል። በጥቃቱ ሳቢያ የአካል ጉዳት የደረሰባቸው ሰዎች ግማሾቹ እጃቸው ተቆርጧል፣ ግማሾቹ እግራቸው ተቆርጧል፣ ሌሎቹ ዓይናቸው ጠፍቷል ሲሉ አክለዋል። ከመካከላቸው ወደ 10 የሚጠጉ ሰዎች የደረሰባቸው መጠነኛ ጉዳት እንደሆነ ገልጸዋል። የተገደሉት ሰዎች አካላቸው ላይ ከፍተኛ ጉዳት ደርሶባቸው ስለነበር ይሄ እከሌ ነው ለማለት እንኳን እንዳልተቻለ የዓይን እማኞቹ ይናገራሉ። የገዳሙ አስተዳዳሪም ሬሳውን ለየብቻ ከፋፍለን እየለቀምን ነው ያነሳነው፣ ሙሉ አካላቸውን አላገኘንም ብለዋል። እዚህ አካባቢ ያሉ ታጣቂዎች እንደዚህ ያለ መሳሪያ የላቸውም፣ ሊኖራቸውም አይችልም ያሉት የዓይን እማኝ ጥቃቱ በአካባቢው በሚገኝ የጸጥታ ኃይል ሳይፈጸም እንዳልቀረ ተናግረዋል። የፋኖ ታጣቂዎችና የመንግስት ኃይል በሚንቀሳቀሱበት በዚህ አካባቢ ጥቃቱ በማን እንደተፈጸመ በገለልተኛነት ለማረጋገጥ የሚችልበት እድል የለም። ስለተፈጸመው ጥቃት ከክልሉ እንዲሁም ከፌዴራል መንግስት በኩል እስካሁን በይፋ የተባለ ነገር የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በደቡብ ወሎ ዞን በሚገኝ ገዳሟ ላይ ስለደረሰው ጉዳት እና የሰዎች ሞት በተመለከተ እስካሁን በይፋ የሰጠችው መረጃ የለም። ጥቃቱ የተፈጸመበት የመሃል ሳይንት ወረዳ በአጅባር ወረዳ እና በመካነ ሰላም ወረዳ መካከል የሚገኝ ሲሆን ከባድ መሳሪያው የተተኮሰው ከአጅባር ዝቅ ብሎ ከሚገኘው ጓሜዳ እንደሆነ የዓይን እማኞቹ ይገልጻሉ። የመከላከያ ሰራዊት በአካባቢው በሚገኝ ጅምር ሆስፒታል እና አጅባር በሚገኝ ሙያ እና ቴክኒክ ተጠግተው እንደሚገኙ የተናገሩት የዓይን እማኙ ከአጅባር ወጥተው ዝቅ ብሎ ባለው ሜዳ የገጠር ቀበሌ ሆነው ሲያስወነጭፉ ነው የተተኮሰው ብለዋል። የገዳሙ አስተዳዳሪም የጦር መሳሪያው የወረደው
ከአጅባር ነው በማለት ገልጸዋል። ጥቃቱ ሲፈጸም በቦታው የነበሩት የገዳሙ አስተዳዳሪ መክብብ አባ ገብረ እግዚአብሔር 3 መሳሪያ ተወረወረ፣ አንደኛውም ከኛ በታች አምባ ስር አረፈ፣ ሁለተኛው አልፎ ሄደ፣ ሶስተኛው ደብሩ ላይ አረፈ ብለዋል። በተፈጸመው ጥቃት የተገደሉት መክብብ አባ ሞገስ ፍስሐ የደብሩ ቀዳሽ፣ ዲያቆን ከናፍር ግብ አንዳርጌ የዕለቱ ቀዳሽ፣ እማሆይ ድንቄ ታከለ የደብሩ አቃቤ፣ ዲያቆን በለጠ አስቻለው የዕለቱ ቀዳሽ፣ ዲያቆን በአማን ገብረ ማርያም የድጓ ተማሪና ዲያቆን አይመረ መርሻ የዕለቱ ቀዳሽ መሆናቸውን ተናግረዋል። ከተገደሉት መካከል የሶስቱ የቀብር ስነ ስርዓት የካቲት 29 2018 ዓ.ም እዚያው ገዳሙ ውስጥ ተከናውኗል። ጥቃቱ ለምን እንደተፈጸመ የምናውቀው ነገር የለም ያሉት የገዳሙ አስተዳዳሪ የከባድ መሳሪያ መጥቶ ሲጨፈጭፈን አየን እንጂ ለኢትዮጵያ እና ለዓለም መጸለያችንንና ሥርዓተ እግዚአብሔር ማድረሳችንን ብቻ ነው የምናውቀው። ጉዳት እና ውድመት ይደርስብናል ብለን የምናስበው የለም ሲሉም አስረድተዋል። የዓይን እማኙ በበኩላቸው ገዳሙ በደን የተከበበ በመሆኑ ጫካ ውስጥ ታጣቂዎች ይኖራሉ በሚል ሆነ ተብሎ የተፈጸመ ነው ብሎ ነው የተገመተው ብለዋል። ቅዳሜ የካቲት 28 ቀን 2018 ዓ.ም ጥቃቱ ከተፈጸመ አንስቶ በመሃል ሳይንት አካባቢ በተከታታይ ሲተኮስ ነበር ሲሉም አክለዋል። ከዚህ ቀደም በደቡብ ወሎ ዞን መሃል ሳይንት ወረዳ ህዳር 30 ቀን 2016 ዓ.ም በተፈጸሙ 2 የድሮን ጥቃቶች በርካታ ሰዎች መገደላቸውን ነዋሪዎች መናገራቸው ይታወሳል። በዞኑ ልዩ ስማቸው መሳለሚያ እና ቀይ ዋሻ በተባሉ አካባቢዎች ላይ በተፈጸሙት የድሮን ጥቃቶች የተገደሉ ሰዎችን በተመለከተ ትክክለኛ አሃዝን ለማወቅ ባይቻልም የሟቾች ቁጥር 40 እንደሚደርስ 5 የአካባቢዎቹ ነዋሪዎች ገልጸውም ነበር። 3 ዓመት ሊሞላው በተቃረበው በመንግስት ኃይሎችና በፋኖ ታጣቂዎች መካከል በአማራ ክልል ውስጥ እየተካሄደ ባለው ግጭት መካከል በሚፈጸሙ ጥቃቶች በሰላማዊ ሰዎችና በተቋማት ላይ ጉዳት መድረሱን የመብት ተቋማት ሪፖርት ሲያደርጉ መቆየታቸው ይታወሳል። በእምነት ቦታዎች ላይ እንዲህ ያለው ጥቃት ሲፈጸም እምብዛም ተሰምቶ የማያውቅ ሲሆን በመሃል ሳይንት በሚገኝ ቤተክርስቲያን ላይ የተፈጸመው የከባድ መሳሪያ ጥቃት ያልተጠበቀ እና አሰቃቂ መሆኑን 5 የዓይን እማኞች ገልጸዋል። በሰው ሕይወትና በአካል ጉዳት የደረሰበት ጥቃት የተፈጸመበት በደቡብ ወሎ ዞን በመሃል አማራ ሳይንት በምትገኘው ታዕካ ነገሥት አትሮንሰ ማርያም ገዳም ጥንታዊት ታሪክ ያላት ገዳም መሆኗን የመሃል ሳይንት ወረዳ ኮሚዩኒኬሽን በገጹ ላይ ያወጣው መረጃ ያመለክታል። ምንጭ ቢቢሲ አማርኛ። ኤልዳ ሚዲያን ሰብስክራይብ እያደረጋችሁ ሐሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ የጻፋችሁልን፣ ፕሮግራማችንን ከወደዳችሁት ላይክ በማድረግ አስገራሚና ድንቃድንቅ ታሪኮች ወደ እናንተ እንዲደርሱ የደውል ምልክቷን ይጫኑ።